መጽሐፍ ቅዱሳችሁን የያዛችሁ ሰዎች አስቴር መጽሐፍ አስቴርን ሁላችንም እናውጣለን። መጽሐፍ አስቴር ምዕራፍ 5 ከቁጥር 1 ጀምሮ እንደዚህ ይላል። በሶስተኛው ቀን አስቴርም ክብሮ ልብሷ ለብሳ ለንጉሥ አዳራሽ ፊት ለፊት ባለው በቤተ መንግስቱ ውስጠኛው አደባባይ ገብታ ቆመች። ንጉሥም አዳራሹ ውስጥ በመግቢያ ትይዩ በዙፋኑ ላይ ተቀምጦ ነበር። ንግሥትም አስቴር በአደባባይ ላይ ቆማ ሲያያት ደስ አለው። በእጁም የያዘውን የወርቅ ዘንግ ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካች። ከዚያም ንግሥት አስቴር ሆይ ስለምን መጣሽ? ከእኔ የምትፈልጊውስ ምንድን ነው? እስከ መንግስቴ እኩሌታ ድረስ ቢሆን እሰጥሻለሁ አላት። አስቴርም መልሳ ንጉሥ ደስ የሚያሰኘው ቢሆን ባዘጋጀሁት ግብዣ ላይ በንጉሥ ዛሬ ከሃማ ጋር ይገኝልኝ አለች። ንጉሥም አስቴርን ያለችውን እንድንፈጽም ሃማን በፍጥነት ጥሩት አለ። ስለዚህም ንጉሥ ሃማን አስቴርን ወዳዘጋጃቸው ግብዣ ሄዱ። የወይኑን ጠጅ እየጠጡ ሳለ ንጉሡም ዳግመኛ አስቴር እስቲ የምትፈልጊው ነገር ምንድን ነው? ይሰጥሻል። ደግሞ የምትጠይቂው ምንድን ነው? እስከ መንግስት እኩሌታ ቢሆን እፈቅድልሻለሁ አላት። አስቴርም እንዲህ ስትል መለሰች፣ ልመናዬን ጥያቄ ይሄ ነው። ንጉሥም ዘንድ ሞገስ ካገኘው የምፈልገው ሊሰጠኝ ልመናዬን ቢፈጽምልኝ ንጉሥ ደስ ካሰኘው ንጉሥና ሃማ ባዘጋጀሁት ግብዣ ላይ ነገ ይገኙልኝ። ከዚያም እኔም ለንጉሥ ጥያቄ እሰጣለሁ አለች። ጌታ ኢየሱስ ቃል እንድትባረክልን እንድታስተምረን በኢየሱስ ስም እንጸልያለን። በመንፈስ በኩል ተናገረን፣ በኢየሱስ ስም አሜን። አረፍ ብሎ የሞገስ መንፈስ የሚል ርዕስ ነበር ስንማር የነበረው ካስታወሳችሁና ሞገስ ብዙ ሰው እንደሚያስበው የሆነ ተቀባይነት ብቻ አይደለም። በእርግጥ ተቀባይነት ነው፣ ግን ደግሞ ተቀባይነት ብቻ አይደለም። የሞገስ መንፈስ አንድ ሰው ላይ ሲያርፍ ወይ ደግሞ ለምሳሌ ሞገስ የሚለው ቃል ኪት የሚል የሂብሩ ቃል እንደሚጠቀመውና ያም የሚያመለክተው ሞገስ ተቀባይነት ማግኘት ብቻ ሳይሆን ይልቁኑ ግን ሞገስ መንፈስ ነው። በህይወታችሁ ላይ ሞገስ የሚባለው ነገር ሲመጣ ለምሳሌ መጀመሪያ ቀን የተማረው ካስታውሳችሁ ሞገስ የሚባለው ከሰው ችሎታ ውጪ የሆነ የእግዚአብሔር ጣልቃ ገብነት ነው ብለው ባለፈው የዛሬ 2 ሳምንት ስንማር ነበር። የመጀመሪያው ነሳውን ካስታወሳችሁ ደግሞ የሞገስ መንፈስ ከብቃታችን በላይ የሚያደርግ ኃይል ነው ብለናል። የመጀመሪያው ትምህርታችን ካስታወሳችሁ የሞገስ መንፈስ ከብቃታችን በላይ የሚያደርግ ከብቃታችን በላይ እንድንሆን የሚያደርግ ኃይል ነው ብለን ነበር። ስለዚህ ማለትም አንድ ሰው ሞገስ አለበት ወይ ደግሞ የሞገስ መንፈስ ተካፈለ ማለት ከለመደው ከሚችለው ከሚሰራው ነገር በላይ የሆነ ብቃት እንዲኖረው ያደርጋል። ለምሳሌ ዮሴፍን ስትመለከቱት ዮሴፍ እንግዳ ነው። ግብጽ ምድር ሲሄድ እንግዳ ነው ማለትም ምንም ነገር የሌለው። ለምሳሌ በቤቱ ራሱ 11ኛ ልጅ ነው። የቤቱ የመጨረሻ የሚባል ልጅ ነው። ትልቅ ሞያ ይዞ አይደለም የሚሄደው ዮሴፍ። ይልቁኑ ግን ዮሴፍ ልክ ግብጽ ከገባ በኋላ ስትመለከቱት ጶጢፋራ ቤት በተገኘበት ሞመንት ላይ እግዚአብሔር ከሱ ጋር ነበር። የሚሰራውንም ደግሞ አስተካከለለት፣ ያቃናለት ነበር ይላል። እግዚአብሔርም ደግሞ በጶጢፋራ ፊት ሞገስ ሰጠው ይላል። ዮሴፍ ሞገስ እንዲያገኝ ያደረገው ይሄ የሞገስ መንፈስ የሚሰራውን ነገር ሁሉ እንዲሳካለት ስላደረገ ነው። የሚሰራው ስራ በኤክሰለንስ ነው የሚሰራው። ዮሴፍ ከገባ ጥሩ ማኔጀር ነው፣ ጥሩ አስተዳዳሪ ነው። በፊት ግን ዮሴፍን ብናቀው እረኝነት እንኳን የማይመጠን ማለትም እረኝነት ስላችሁ ወንድሞቹን እረኞች ቤት ውስጥ የሚኖር ልጅ ነው። ግን ከቤት ውስጥ ወጥቶ ቤተ መንግስት እንኳን የሚያስተዳድርበት አይነት አቅምና ብቃትን ሰጥቶታል። ያም ብቃት ደግሞ ያገኘው በሞገስ መንፈስ ነው። ሁለተኛ ነገር ደግሞ ያነሳ ነው ካስታወሳችሁ ሞገስ የእግዚአብሔር ጣልቃ ገብነት ነው። እግዚአብሔር ከሰው ኃይል ችሎታ ውጪ እግዚአብሔር ጣልቃ ሲገባ የሞገስ መንፈስ ይባላል። ለምሳሌ እግዚአብሔር ለግብፃውያን ፊት እስራኤላውያን ሞገስ ሲሰጣቸው ያ ሞገስ ግን ምንድን ያደረገው ካላችሁ ዝም ብሎ ፊታቸው ላይ አይቶ እኮ ተቀባይነት ማግኘት ብቻ አልነበረም። ይልቁኑ እንደውም ካነሳውላችሁ ካስታወሳችሁ ግብፃውያንን እግዚአብሔር በ10ኛው መቅሰፍት ስለመታቸው ግብፃውያን ሁሉ እናልቃለን ብለው ስለፈሩ ለምሳሌ እናንተ እጃችሁ ላይ አይፎን 17 ነው የሚባለው አሁን 17 300 ሺህ ብር የሚሸጠው እጅ ላይ 300 ሺህ ብር የሚሸጥ አይፎን ይዘ አንድ ሰውዬ ግን አንድ ሌባ መጥቶ ልገልክ ነው እያለክ ህይወትን የሚያሳስብክ ወይስ ደግሞ አይፎን ነው የሚያሳስበ? ኧረ ተው። አንዳንዶቹ አይፎን ነው ታውቃለህ፣ ከአይፎን ጋር ቀበሩኝ የሚላል ህይወት ነው የሚያሳስበው አይደል? ከህይወት በላይ ምንም ነገር የለም። ስለዚህ እስራኤላውያን በነገራችን ላይ የጠየቁትን እንዲያገኙ ያደረገው እግዚአብሔር 10ኛው መቅሰፍት ወይ ደግሞ የእግዚአብሔር መለኮታዊ ጣልቃ ገብነት ግብጽ ላይ መጥቷል። ግብጽ ከበኩሩ ማለትም ከፈርዖን ጀምሮ እስከ ታችኛ ያለው ቤት ድረስ እግዚአብሔር መጥቶ ስለነበረ የእንስሳ በኩር ሳይቀር ነው የተመታውና ግብፃውያን እንጠፋለን የሚል ፍራቻው ስለነበራቸው የጠየቁትን የመከልከል አቅም የላቸውም። ውሰዱ ነው የሚሉት። ለዋይ ካላችሁ
የሆነ መለኮታዊ ጣልቃ ገብነት አይቷል። ግብጽ ትጠፋለች ብሎ ፈርተዋል። ሞገስ ይወላችሁ እናንተን ከችሎታችሁ ከሰው ችሎታ ውጪ የሆነ የእግዚአብሔር ጣልቃ ገብነት ነው። እናንተ ምንም ሳታረጉ ማለት እናንተ ምንም ሳታረጉ ስላችሁ የእናንተ ማስፈራት የእናንተ የሆነ የተወጣጠረ ፊት ሳይታይ ያ ሰውዬ ለእናንተ መስጠት የሌለበትን ነገር በቀላሉ ሰጣችሁ ማለት የሆነ መለኮታዊ ጣልቃ ገብነት አለ። ግብፃውያን እስራኤላውያን ማለት እኮ ከትላንት ወዲያ እኮ ትላንትናና ከትላንት ወዲያ በጥፊ ያሏቸው የሚያሰሯቸው ግብፃውያን ዛሬ ጠዋት ላይ ሂዱልን ብለው ወርቃቸውን የሰጡት ማታ ላይ የተፈጠረ ነገር ስላለ ማታ ላይ የግብጽ በኩር ሁሉ ቦቷል። ማታ ላይ ግብፃውያን ባዶ ሆነዋል። ሁሉም ቤት ለቅሶ ሆኗል። ትላንትና ስትመታት የነበረ ገረዷን ዛሬ ማለት እንድሰጣት ያረጋት እኮ እስራኤላውያን የሆነ ባዚን ተቀብተው ሞገስ የሚል ባዚን ተቀብተው አይደለም። ትላንትና ማታ የእስራኤል አምላክ ግብጽ መጥቶ ስለነበረ የሰማችሁ ነው። ተስፋ አረጋል። ግብጽ ስለተመታች ምንም እድል የላቸውም። ላለመጥፋት ነው የሰጧቸው። ብቻ የፈለጋችሁትን ውሰዱና ከዚህ ሀገር ውጡ ነው ፖይንቱ። እንደው ካያችሁ ፈርዖን እኮ ሪላይዝ አረገ እንዴ አለ ውጡ ካለ በኋላ ትዝ ሲለው እንዴ እንደፈለኩት ማረገው እነዚህ ባሪያዎችን ለምን ለቀቁ ብሎ እኮ የተከተላቸው። አይ ቅድም በቀልቡ አልነበረም፣ ደንግጦ ነበር። እንዲለቃቸውም ያደረገው ስለደነገጠ ነው። እንጠፋለን የሚል ፍርሃት ስለነበረው ነው እንጂ አስቡበት አይደለም። ሞገስ የበለጠ ውጤት የሚሰጥ መንፈስ ነው። ማለት አንድ ሰው ላይ ሞገስ አለ ከተባለ የሞገስ መንፈስ አለበት ከተባለ ውጤታማ ነው የሚሆን። ለዚህ አንድ ትልቅ ምሳሌ ያለችን ሩት ነች። ሩት ምዕራፍ 2 ላይ ስናነብ ጠዋት ተነስታ ኑኃሚን እንደዚህ ያለች እግዚአብሔር ሞገስ ቢሰጥ ሞገስ ባገኝ ወደ አንዱ እርሻ ሄጄ እቃርማለሁ ብላ ከቤቷ ወጣች። ማረዳ ወጣች ከቤቷ። ድንገት ግን በነገራችን ላይ የሞገስ መንፈስ ሲከተላችሁ በህይወታችሁ ላይ አንድ ነገር ይሆናል። ውጤታማ የምትሆኑበት ቦታ ትክክለኛ ቦታ ነው የሚወስዳችሁ ሞገስ። በህይወታችሁ ላይ የሞገስ መንፈስ አለ ማለት እናንተ እግራችሁ መራመድ ሲጀምር የሚራመደው ትክክለኛው በህይወታችሁ የሚጠቅማችሁ ቦታ ላይ ነው የምትሄዱት። ለምሳሌ ብዙ ሰው ህይወቱ ጉልበቱ የሚበላው እሱና ህይወቱ መሳት ባሌለበት ሊገኝበት በማይገባ ላይ ተገኝቶ ነው ዘመኑ የሚያልቀው። ይኸውላችሁ መቃረም ቀላል ነገር ነው ይመስላችሁ። ምን ማለት ነው? የሰው ማሳ ገብቶ የወደቀን ፍሬ ነው የምታነሱት። ሰውየው ፈቃደኛ ካልሆነ ሊጎዳችሁ ይችላል። ሩት የተገኘችው የሚበዣት ደግሞ መልካም የሚያደርግላት እርሻ ውስጥ ነው የተገኘችው። እንደ አጋጣሚ ለናን እንግዲህ ባለፈው ሳምንት አንብበነው ነበር። እንደ አጋጣሚ የቦይዝ እርሻ ላይ ተገኘች ይላል። ለሩት አጋጣሚ ነው። የሞገስ መንፈስ የሚሰራበት ሰው ግን አጋጣሚ የሚባል ነገር የለም። እግዚአብሔር በህይወታችሁ ላይ የሞገስ መንፈስ እንደሰጣችሁ ማረጋገጫው መሰላችሁ ትክክለኛ ቦታ ላይ የምትገቡት። በህይወታችሁ ላይ የሚመጡ ሰዎች ትክክለኛ ሰዎች ይሆናሉ። ዋጋ የሚያስከፍሏችሁ ከእንደገና ብዙ የባርነት ዘመን እንዲቀጥለባችሁ የሚያደርጉ የኪሳራ ውጤት የማጣት ዘመን እንድታገኙ የሚያደርጉ ሳይሆን ውጤት እንድታገኙ የሚያደርጋችሁ ትክክለኛ ሰው ነው የምታገኙት የሞገስ መንፈስ ይመጣባችሁ። ሩት ትክክለኛ ሰው ጋር መራት። ይሄ የሞገስ መንፈስ። ሌላኛው ደግሞ ልንገራችሁ፣ ያ የሞገስ መንፈስ ሩት ላይ እየሰራው መንፈስ ቦታውን ብቻ አይደለም የመራት። ታውቃለህ፣ ስትገባ ሩትን ቦዔዝ የተመለከታት አዘ ፋሚሊ ነው። የሱን እርሻ ልትቃርም የገባች የሆነ ያለውን ነገር ልትካፈል የገባች ሆና ጭራሽ ምን አላት መሰለ? ምሳቢ አላት። እሺ ሰጣት፣ አበላት፣ እንደ ቤተሰብ አያት። አያችኋ፣ ሞገስ የሚባል ነገር ሲመጣባችሁ ታውቃለህ፣ የማታውቀው ሰውዬ ቤተሰብ ይሆንልሃል ማለት አንተ ተው አሜን በለኝ። በነገራችን ላይ በህይወታችሁ ላይ እግዚአብሔር መስራት ሲፈልግ የሚሰራው በሰው በኩል። ብዙ ሰው የሚያስበው ጠዋት አንድ ነገር ሲናገር ነበር፣ እግዚአብሔር የእናንተ ታሪክ ለመቀየር ነጋሪት ማስመታት መብረቅ ማንጎዳጎዳ አይጠበቅበትም። ሰሟን በህይወታችሁ ላይ የሚጠቅማችሁን ሰው ነው የሚልክላችሁ። እንደ ቤተሰብ እንደ ራሱ አይቶ ማለትም ለምሳሌ ቦዔዝ እየበላ ሩትን አይቷት ነይና አብረሽኝ ቢ ነይና አጥመ እንደው በጣም ፈታ በይ እሸት ገመት እያደረግሽ ፈታ በለሽ ኑሪ። አየ ሞገስ ይመጣብህ። ትክክለኛ ሞገስ በህይወታችሁ የሞገስ መንፈስ ይመጣባችሁ የበለጠ ውጤት ይሰጣችኋል ብዬ የምነግራችሁ የምትሄዱበት ቦታ ዋጋ የሚያስከፍላችሁ ሳይሆን የሚንከባከባችሁ ይልቁኑ እንደ ቤተሰብ የሚያያችሁ ሰዎች መካከል ይከታችኋል። ዋናው ግን ከስራዋ የበለጠ እንድታገኝ ያደርጋት የሞገስ መንፈስ ምን ማለት መሰላችሁ? እናንተ አንብቡት ምዕራፍ 2 ሩት በጣም ጎበዝ ከሆነች ጠዋት ተነስታ እስከ ማታ ብትሰራ ለምሳሌ ነው 100 ልትወስድ ትችላለች። 100 የገብስ ዘለላ ልትወስድ ትችላለች። የሞገስ መንፈስ ግን አርሽ ሲደረግባት ምን እንዳለ ታውቃላችሁ? ቦዔዝ እንደዚህ አለ፣ አስባችሁ አቅዳችሁ ከነዶ መካከል ጣሉላት።
በነገራችን ላይ ሩት ትጉ ነች። ለምን? ከጠዋት ጀምሮ እስከ ምሽት ድረስ ነበር ስትለቅም የነበረው። ትጋቷ በነገራችን ላይ ህይወታችሁ ላይ ትጋት ያስፈልጋቸዋል። ያለ ትጋት ምንም ነገር አይመጣም። ብዙ ሰው ታውቃለህ፣ ሞገስ የሆነ ኮኮስ ቅባት ይመስለዋል። ማለት ዝም ብለህ እቤት ተገላብጠ ከዛ በኋላ ጌታ ሆይ ሞገስ ስጠኝ ምናምን ብለህ እንዲህ ብትል አይሰራብህም። ሞገስ ከትጋት ጋር ያምናል። በሩት ትጋት ልታገኘው የምትችለው 100 ከሆነ የሞገስ መንፈስ የሚባለው ነገር ሲጫንባት ሩት በትጋቷ 100 ካገኘች ሞገስ ሲጨመርበት ሺህ ነው የምታገኘው ማለት። ለምን ካልከኝ ይኸውላችሁ ሩት የወደቀ ነበር ስትለቅም የነበረችው። አሁን ግን ቦዔዝ መጣና እንደዚህ ያለ ሰራተኞቹን አስባችሁ አቅዳችሁ ከነዶው መካከል ስባችሁ አስቀምጡላት። ለምሳሌ በሩት አቅም ሊገኝ የሚችለው 1 ጣሳ ነበር የሚሆነው። በጣም ጎበዝ ነች ተብሎ ታውቃል። ይልቁኑ ግን በሩት አቅም ያቺ ነበር የምትገኘው። ግን የሞገስ መንፈስ ስለገባባት ሩት ይዛ ሰብስባ የገባችሁ ታውቃለህ። ይሄ ማለትም ይሄ ወቅታ ወደ ቤቷ የገባችሁ ስንት ይሆናል መሰለ? ወደ 22 ሊትር የሚያክል ይሄ እቤታችሁ ባሊ አለ። ባሊ ኖርማሊ ባሊ አይደል? እሱ ባሊ ቢያንስ 22 ሊትር ይይዛል። ምን ማለት መሰለ? ሩት ወደ ቤቷ ይዛ የመጣችሁ በራሷ ትጋት የሚገባው 1 ጣሳ ይዛ መሄድ ሲጠበቅባት ሞገስ የሚባለው የበለጠ ውጤት የሚሰጥ መንፈስ ስለሆነ እቤቷ ስገባ 1 ባሊ ይዛ ነው የገባችሁ። አየህ፣ የሞገስ መንፈስ በህይወታችሁ ላይ ሲመጣ የበለጠ ውጤት ነው የምታገኙት። እናንተ ትጋታችሁ ላይ ሞገስ ሲጨመርበት የእናንተ 100 ከሆነ ሞገስ ሲጨመር 1000 ይሆናል። የእናንተ 200 ከሆነ ሞገስ ከተጨመረ 2000 ነው የሚሆነው ማለት ነው። ስለዚህ ሞገስ ማለት እናንተ እንደምታስቡት የሆነ ፊታችሁ ላይ ብቻ አይቶ ሰው ይሄ ሰውዬ እኮ ሲያምር እንደዚህ የሚያስብል አይደለም። የበለጠ ውጤት የምታመጡበት መንፈስ ነው። ጮኻችሁ አሜን በሉኝ። ሞገስ የጥያቄ መልስ መቀበያ መንገድ ነው። ብዙ ሰው ጥያቄ ይጠይቃል። ብዙ ሰው ሰዎችን ጥያቄ ይጠይቃል። ብዙ ሰው ይለምናል። ብዙ ሰዎችን ለምነንም እናውቃለን። ግን ብዙ ለምነን ብዙ ውጤት እንዳናገኝ ይሆን ነው። ምናልባት በህይወታችን ላይ ወይ ደግሞ በምንጠብቀው ልክ በሰዎቹ ዘንድ ሞገስ እንድናገኝ ያደረገ መንፈስ አግኝቶን ላይሆን ይችላል። ይኸውላችሁ ሞገስ ጥያቄያችሁን የምትቀበልበት መንገድ ነው። ሞገስ ካለባችሁ ጠይቃችሁ አትከለከሉም። ሞገስ የጠየቀው ነገር እሺ ተብላል ወይስ አልተባልክም ነው። ብዙ ሰው ታውቃለህ እኔ እንደዚህ ብሆን ይላል። በነገራችሁ ላይ እንደዚህም ስለሆንክ እንደዛም ስለሆንክ አይደለም። ሞገስ የጠየቀው ነገር እንዲሰጥ ምላሽ እንድታገኝ የሚያደርግ መንገድ ነው። ምንም ሁኚ በህይወታችሁ ላይ ያልተጠበቀ ነገር የጠያቃችሁትን ነገር ምላሽ እንድታገኙ የሚያደርጋችሁ የሞገስ መንፈስ ነው። ነግሬያችኋለሁ። የሆነ ታሪክ አለ። በእርግጥ እናውቃታለን ሴቷን እና ትልቅ ሴት ነች። በጣም ትልቅ ሴት ነች። ድሮ ህፃን እያለሁ ኢቭን አውቃታለሁ እና ቤት ውስጥ ሰራተኛ ሆና የምታገለግል የሰው ቤት ውስጥ የምታገለግል ሴት ነች። በእድሜዋ ሄዷል እና ደስ ይላል ልቧ። ትጸልያለች። የምትጸልየው ጸሎት ደግሞ አደገኛ ጌታ ሆይ ትላለች። ትልቅ ነች። በነገራችን እኔ ክብሬን ጠብቄ ተቀምጫለሁ፣ ክብሩን ጠብቆ ይምጣ ትላለች። ማንን ነው ካላችሁ ባል። ስታዩት ኮንጎ ለባሽ ነች አስቡ። ትልቅ ነች አስቡ። ሺቲ ነው የምትለብሰው አስቡ። አሁን አንዳንዶቻችሁ ኒንጃ መስላችሁ የምትቀመጡ ሴቶች አላችሁ። እግዚአብሔር ይባርካችሁ። አንደኞች ናችሁ። ከእንትን አርጋ ነው የምትቀመጡ። እዚህ ጋር ይሆናል በቃ እንትን አላ ሻሽ አርጋ ትቀመጥ። እልል ስትል እንኳን እናውቃታለን፣ እናስታውሳታለንና ትጸልየዋለች። ወዳጅ ምን ብላ መስለም ጸልዩ። እኔ ክብሬን ጠብቄያለሁ፣ ክብሩን ጠብቆ ይምጣ። አንተ አሁን ለምሳሌ ሴትዮ ኦልሬዲ እድሜዋ ሄዷን ገፋ፣ በቃ አመለጣታል። አመልጧታን ብለን ነው የምናስበው። የሚገርማችሁ ሴትዮዋ ላይ የተቀመጠ የሆነ የሞገስ መንፈስ አለ። ግን ኖዋን ማለት ልናየው አልቻለም። ማለት እኛ ብቻ ብዙ ሰው ሊያየው አልቻለም። የሚገርማችሁ እሷ የምታገለግልበት ቤት የአገልጋዮች ቤት ነውና ይኸውላችሁ የሆነ አንድ ሰው ከአሜሪካ መጣ። የመጣው ሊያገባ ነው እና ሊያገባት ያሰባትን ሴት ሲያያት አትሆንም። ከዛ እቺ ሴት አላገባም ብሎ ተወ እና እዛ ቤት አርፏል። ከዛ ሲያያት ትጸልየዋለች። አንተ እጁን እያስታጠበች ትጸልያለች። ክብሩን ይዞ ትምጣ ትላለች። ክብሩን ይዞ ትምጣ። አየህ በዶድራንትና በቫዝሊን ቢሆን ኖሮ ወይ በጣም ይሄ ውዱ የሚባሉ አይሉ እኔ አላቃቸው በቃ በጣም ውድ የሚባሉ ሜካፖች ቢሆን ሴትዮዋ ከ10 አይደለም ከ100 ብቻ ከ1000 ብታወራ 0 ነው የምታገኘው። ኖ የሚገርማችሁ የሆነ ሳለ ሰውየው ሰዎቹን ጠራቸውና ላናገራችሁ ፈልጋለሁ። ምንድነው የምታናገረና? አገሬ ልመለስ ነበር ወደ አሜሪካ፣ ግን ላገባ የነበረውን ያሰብኩትን ሐሳብ ትቼዋለሁ፣ አገባለሁ አለ። እሰይ ማንን አገኘክ? እነሱ ደግሞ እየፈለጉለት ነበረ። ማንን አገኘ ሲሉት ያገኘኋችሁን ማን ልንገራችሁ፣ እሱ ልነግራችሁ እኮ ነው የጠራሁት። ማንናት ብሎ በጣም ሰፍ ብሎ ሲጠብቁ እቤት ውስጥ የምታገለግላችሁ እሷንም አገባዋል። አስቡ።
ከአሜሪካ የመጣ ሰውዬ በጣም ሞደርን የሚባል አይነት ላይፍ ውስጥ የኖረ ሰውዬ አንድ ምንም ማጣቅ ሴት ግን ጸሎቷ ሰማይን ያነቃነቀ ጠይቃ ማትከለከላይ ወይኔ እዚህ ቤት ጠይቀ እንዳትከለከል የሚያደርግ ጥያቄን የምትቀበልበት መንፈስ የሞገስ መንፈስ ነው። ሞገስ ካለብህ የጠየቅከውን ነገር ትቀበላለህ። አሜን በለኝ። አጠገባችሁ ያለውን ሰው ሁሉና ጠይቀ በሉት የጠየቅከውን ነገር እንድትቀበል የሚያደርግ በሉት የሞገስ መንፈስ ነው። አሜን በሉኝ እስቲ። በነገራችን ላይ ሞገስ ከጸጋ ጋር ይገናኛል። ታውቃላችሁ ሞገስ የሞገስ ሌላኛው ንግግሩ ጸጋ ማግኘት ነው። ጸጋ ማግኘት ማለት ለምሳሌ ተቀባይነት ማግኘት ነው። እግዚአብሔር ራሱ ጠይቀህ በእግዚአብሔር ፊት ሞገስ አገኘክ ማለት በእግዚአብሔር ፊት ሞገስ አገኘክ ማለት የጠየቅከውን ሰጠክ። ለምሳሌ ስለ ሙሴ ሲናገር በፊት ሞገስ አግኝቼ ከሆነ ነው ያለው እግዚአብሔር። በፊቱ እግዚአብሔር ሞገስ እንደሰጠው ነግሯን ሞገስ ሰጥቻለሁ ብለኛል። ስለዚህ የጠየቁትን መልስልኝ፣ ክብርን አሳየኝ አለ እግዚአብሔር። ጠይቀ ኦኬ አዎ ሞገስ ሰጥቻለሁ፣ ስለዚህ ክብሬን አሳያለሁ፣ ግን ጀርባዬን ነው የምታየው። አያችሁ ሞገስ ኢቭን በእግዚአብሔር ዘንድ የምትጠይቁትን ጥያቄ አክሰፕት እንድትደረጉ ማለትም ተቀባይነት እንድታገኙ ያደርጋችሁ። ሰዎችን ብቻ አይደለም እኮ እግዚአብሔርን ጠይቃችሁ እንድትቀበሉ የሚያደርጋችሁ የሞገስ መንፈስ። እየሰማችሁ ነው? ተስፋ አደርጋለሁ። እሺ ወደ አስቴር መጽሐፍ ልሂድ በጣም እንዳልሰፋብኝ ማለት ነው፣ ከሐሳቤ በጣም እንዳርቅ። ለምሳሌ አስቴር ምዕራፍ 5 ላይ ቅድም ያነበብንበት ቦታ ላይ አስቴር ገባች ወደ ንጉሱ ቤት አይደል? ንጉሱ ጋር መግባት አይታሰብም። ለምሳሌ ብዙዎቻችን በጣም የሚገርመን አሁን ሞገስ ሲባል ሞገሱ እንትኑ አዘረጋላት ነው። በጣም ደስ የሚል ስብከት አለ በእርግጥ አይደል? አሁን የወርቁን ዘር አዘረጋላት የሚለው ስብከት በጣም ደስ ይላል። ለምን ካላችሁ የንጉስ የሞገስ የወርቅ ዘር ካልተዘረጋለ ትሞታለህ፣ አለቀ በቃ። ለምን ንጉስ ያለ ፈቃዴ ለምን መጣክብኝ እያለክ ነው ማለት። ስለዚህ ትገደላል። አስቴር ያንን በምን አመለጠችው ካላችሁ መርዶክዮስ ሲነግራት አንድ ነገር አለች። ጸልዩልኝ አለች። ተጸልይላት 3 ቀን ሁሉም ጸልይ፣ እሷም ጸልይች። መጣች፣ ንጉስ ዘረጋላት። ግን ከሁሉ በላይ አሁን እኔ ከማወራው ሐሳብ አንፃር ስለ አስቴር ያገኘችው ሞገስ በደንብ የሚነግረን ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል ይውላችሁ። አስቴርም እንዲህ ስትመለሰች ልመናዬን ጥያቄ ይሄ ነው ለንጉስ ዘንድ ሞገስ ካገኘው የምፈልገው ሊሰጠኝ ልመናዬን ሊፈጽምልኝ ንጉስ ደስ ከተሰኘ ንጉስና ሃማ በማዘጋጀው ግብዣ ላይ ነገ ይገኙልኛለች። ይውላችሁ አስቴር በንጉሱ ፊት ሞገስ ማግኘቷ የምትጠይቀው ሞገስ መቀበሏን ፕሩፍ የምታደርገው እጠይቃለሁ ጥያቄ የምጠይቀው ጥያቄ አለ። ለዛ ጥያቄ መልስ ካገኘው ሞገስ አግኝቻለሁ ማለት ነው። አያችሁ የአስቴር ጸሎት አስቴር ሕይወት ላይ ደግሞ እየሰራ የነበረው መንፈስ ምን አይነት የሞገስ መንፈስ ምን መሰረግ ያደረገችው ጠየቀች። የጠየቀችውን ነገር ሞገሱ ንጉሱ እንዲቀበላት ነው ያደረጋት። አየ ጥያቄዋን መልስ አስገኝላት። ለምሳሌ ንጉሱም እገኛለሁ የሚለው መልስ የሰጣት አስቴር ላይ ከተገለጠው የሞገስ መንፈስ የተነሳ። ለዛ ነው ሞገስ የጥያቄያችሁን መልስ የምታገኙበት መንገድ። ለምሳሌ አንድ ስራ ቦታ ሄደሽ በጣም ጥሩ ሲቪ አስገብተሽ እንዳትከለከይ የሚያደርግሽ ጠይቀሽ እሺ እንድትባይ የሚያደርግሽ አየሽ የሞገስ መንፈስ ነው ማለት። አረ በስመ አብ አሜን አትሉኝም? ምክንያቱም እኔ ሞገስ ማግኘቴን የማውቀው ሞገስ በንጉስ ፊት ሞገስ እንዳገኘው ምረዳው የጠየቁት ጥያቄ አለ፣ ልመና አለኝ። ስለዚህ ይሄን ልመና ንጉሱ ከተቀበለኝ ሞገስ አግኝቻለሁ። ደግሞ አስቴር ላይ ሞገስ መጥቷል ወይ ጸልያለች። የጸሎት ሰው በነገራችን ላይ የምጸልዩ ከሆነ የሞገስ መንፈስ አለባችሁ። ጸልያ ስለነበረ ተጸልዮም ስለነበረ አስቴር የለመነችው ሊከለክላት አልቻለም። ይልቁኑ እሺ ከማለት ውጪ ምንም አድቫንቴጅ እድል አልነበረው። ሞገስ ካለባችሁ ጠይቃችሁ አትከለከሉ። ለምን አሜን አትሉኝ? ተቀባይነት ማግኘት ጥያቄያችሁ እኮ መመለስ ማለት ነው። ይኸውላችሁ አስቴር ልጠይቀው ያለው ጥያቄ ከባድ ጥያቄ ነው። የምጠይቀውም ጥያቄ ደግሞ ኔሽንን የሚያድን ጥያቄ ነው። ስለዚህ ያንን ጥያቄዋን ሊቀበላት የሚችለው ንጉሱ የጠየቀችው እንዲቀበል የሚያደርግ የሞገስ መንፈስ ሊኖርባት ይገባል። ያም የሞገስ መንፈስ ስላለባት ንጉሱ የጠየቀችውን እሺ ከማለት ውጪ ምንም አማራጭ የለውም። ሞገስ ካለባችሁ ጠይቃችሁ አትከለከሉም። አንኳኳችሁ አትከለከሉም። ሰዎችን አቧርታችሁ አትከለከሉም። ሄደሽ የሆነ ቦታ ላይ አፕላይ አድርጋ አይዘጋብም። የሆነ ቦታ ላይ ሄደሽ ይሄ ነገር ይሁንልኝ ብለሽ ጠይቀሽ ማንም እምቢ ሊልህ አይችልም። ለምን? የተከተለክ የሞገስ መንፈስ ካለብህ ሰዎች ሁሉ ይሉሃን፣ እግዚአብሔር ራሱ ያንተን ነገር ይሁን ብለው ጥያቄን ይመልሰዋል። አንድ ሰው ጮህ አሜን ይበለኛ።
እንደውም ልጨምርላችሁ እስቲ እየጨመረ ነው። ለምሳሌ የንጉሱ በግብዣ ላይ እንዲገኝ ልጠየቀች ንጉሱ ፍቃደኛ ነኝ እንገኛለን አለ። እንደውም እሱ ብቻ አይደለም እኮ ሃማን ራሱ ይገኝ ሲባል ሃማን አስጠሩልኛል ንጉስ አስጠሩት ሃማን። ለምን አስቴር ጠይቃለች። አይገርምም? አስቴር ጠይቃለች እና ማለትም ንጉስ በሚያስተዳድረው አገር ላይ ትልቁ ባለስልጣን ሃማን በቀላሉ ሂድና ዝም ብላችሁ ቶሎ ፈልጋችሁት ለምን ተገኝ። አስቴር ጠይቃለች፣ ጥያቄ ጠይቃለች፣ ግብዣ አለኝ ብላለች። የፈለገችው እኔና ሃማን እንገኛለን። እስቲ በነገራችን ላይ ሃማ ደስ አለው የሚል ቃል ታውቃላችሁ? ለምን ካላችሁ አስቴር ነው የጠየቀችው። ስለጠየቀችው ሃማ ደስ ብሎት ነው ወደ ቤቱ የገባው። ፕራውድ እያደረገ ነው የገባው። ለምን? አስቴር ነው የጠየቀችው። አየህ፣ ሌላ ሰው ሲጠይቀው የሚበሳጭ ሰውዬ ምናልባት አንተ ጠይቀው ደስ ይሏል፣ እንኳን ጠየቀኝ ይላል። ከዚያም ንግሥት አስቴር እንዲህ ስትል መለሰች፣ ንጉሥ ሆይ በፊት ሞገስ አግኝቼ ግርማዊነትን ደስ የሚያሰኝ ከሆነ ሕይወቴን ታደጋት። ልመና ይሄ ነው፣ ሕዝቤን አትርፍልኝ። ጥያቄ ይሄ ነው። እኔና ሕዝቤ ላይ ለማጥፋት እርድና መደምሰት ተሽጠናል። ወንዶች ሴቶች ባሪያዎች ለመሆን የተሸጡ ቢሆን ኖሮ ዝም ባልኩኝ ነበር። ምክንያቱም እንዲህ ያለ ጭንቀት ለንጉሥ ለማስቸገር የሚበቃ አልነበርም ማለት ይኸውላችሁ። አሁን አስቴር ጥያቄዋ የአስቴር ሞገስ ጥያቄውን መሰረት ጥያቄን መልስልኝ ነው በቃ። አየህ፣ ቅድም ግብዣን አለኝ ብላ ጠየቀችው። የነበረባት መንፈስ ይኸውልህ ዛሬ መጣ፣ ነገ ግብዣ አዘጋጅቻለሁ እመጣለሁ። ለምሳሌ ንጉሥ እኮ ለነገ ነው የተጠራው ዛሬ እና ንጉሥ ፕሮቶኮል የሚባለውን ነገር አያስበውም። ለምን? አስቴር ነው የጠየቀችው። አይ ከፕሮቶኮል ውጪ እንዲሆን ያደረገው እሱ ነው። ሁለተኛ የጠየቀችው ጥያቄ አለ። ንጉሥ በ127 ሀገር ላይ ያጸደቀውን ጥያቄ ማለትም ያጸደቀውን ይገደል አይሁድ ይገደል የሚለውን ጥያቄ የሚያሸጥ ጥያቄ ነው የጠየቀችው። ምን አለችው? ሞገስ ካገኘው በፊት በግርማዊ ፊት ልመናዬ ከተሰማልኝ እኔና ሕዝቤ ላይ አዋጅ ወጥቶብናል፣ እኔና ሕዝቤ ላይ ክፉ ነገር ወጥቷል። ስለዚህ ንጉሥ እንዲጠይቅልኝ የምፈልገው እንዲጠይቀኝ ማለት እንዲመልስልኝ የምፈልገው ነገር አለ ብላ ጥያቄ ነው ያቀረበችው። የንጉሥ መልስ እስካላችሁ ማን ነው አንቺ ሊያጠፋ ሕዝብሽን ሊያጠፋ ማን ነው ብሎ የጠየቀው? አየህ፣ ምንም አይነት ሕግ ሊሆን ይችላል። ለምሳሌ የሜዶና የፋርስ ሕግ አይሻርም። ለምሳሌ ዳንኤል ጋር ስትመለከቱ ዳንኤል እኮ የሜዶና ፋርስ ሕግ የተመታበት በቀለበት የታተመ ስለነበረ ንጉሡ ሊያድነው ሞከረ ይላል። እስከ ማታ ሞከረ፣ ግን በቀለበት አንድ የጸደቀ ስለሆነ ምን ማድረግ አልቻለም፣ ጣለው። እዚህ ክፍል ላይ ያለው ንጉሥ ታውቃለህ ኦልሬዲ 127 ሀገር ላይ የተበተነ አይሁድ ይሙት የሚል ሕግ ወጥቶ አስቴር ግን ጠየቀች። ልንገደል እኮ ነው፣ ልናልቅ ነው ቃል ንጉሥ አንቺ ማን ነው የሚገልሽ? አየህ፣ ሕይወታችሁ ላይ ከባባድ ወሳኝ የሆኑ የሕይወት ምዕራፎቻችሁን ማለፍ የምትፈልጉ ከሆነ የሞገስ መንፈስ ነው በእናንተ ሕይወት ላይ መስራት ያለበት። እግዚአብሔር ከባረካችሁ፣ እግዚአብሔር ይውላችሁ፣ ኢቭን እግዚአብሔር እኮ ሲያስበዘብዛችሁ የጠላቶቻችሁን ድንበር ውስጥ ገብቶ ነው የሚያስበዘብዛችሁ። አዋጅን መቀየር ሲፈልግ ትናንትና ያንተን ጉዳይ አያገባኝም አይመለከተኝም ብሎ የላከ ሰውዬ የሞገስ መንፈስ ሲሰራብህ ምን ልታዘዝልህ ነው የሚልህ? አረ ለምን አሜን አትሉም? አጠቅባችሁ ያለን ሰው ያዛኩትና ጥያቄ እንዲህ መልስ እንዲያገኝ ከፈለክ በውት የሞገስ መንፈስን ተቀበል ብሎ ታጠቃችሁ። አሜን። እሺ ልጨምርላችሁ። ምዕራፍ 8 ቁጥር 5 ላይ እንደዚህ የሚል ቃል አለ። እንዲህም አለች ይላል፣ ንጉሥም ደስ የሚያሰኘው ከሆነ እኔም በፊቱ ሞገስ አግኝቼ ከሆነ። አስቴር በጣም እግዚአብሔር ይባርካት፣ በጣም ድንቅ ሴት ነች። ንጉሥን ደስ የሚያሰኘው ከሆነ እኔም በፊቱ ሞገስ አግኝቼ ከሆነ ጉዳዩ በንጉሥ ፊት ተገቢ ሆኖ ከተገኘ በእኔም ደስ ከተሰኘ። አረ ንግግሯ ደስ አይልም? ደስ አይልም ንግግሯ? ወይ እኔ ሳነበው ነው ደስ ያለኝ። ስሟት፣ ንጉሥ በእኔ ደስ ከተሰኘ፣ በእኔ በፊቱ ሞገስ አግኝቼ ከሆነ ጉዳዩ በንጉሥ ፊት ተገቢ ሆኖ ከተገኘ በእኔም ደስ ከተሰኘ። አጋጋዊው የሐማዳቱታ ልጅ ሃማ በንጉሥ አውራጃ ሁሉ የሚገኙትን አይሁዳውያን ለማጥፋት የሸረበውን ሴራና የጻፈውን ደብዳቤ የሚሽር ትእዛዝ ይጻፍ። በሕዝቤ ላይ መዓትን ሲወርድ እያየው እንዴት ልታገስ እችላለሁ? የቤተሰቤ መጥፋት እያየው እንዴት መቋቋም እችላለሁ አለ። ከዛ ስሙኝ እዚህ ጋር ንጉሥም አርጤስ ለንግሥት አስቴር ለአይሁድም ለመርዶክዮስም እንዲህ ሲል መለሰላቸው። እነሆ ሃማ አይሁድን ለማጥፋት ስላቀደ የቤት ንብረቱን ለአስቴር ሰጥቻለሁ። እርሱም በእንጨት ላይ ይሰቀል። በንጉሥም ስም የተጻፈውን በቀለበቱ የታተመውን ደብዳቤ የሚሽር ስለማይቻል እናም ደግሞ የአይሁድም በተመለከተ መልካም መስሎ የታያችሁን ሌላ አዋጅ በንጉሥ ስም ጽፋችሁ በንጉሥ ቀለበት ማኅተም አትሙበት። የወጣውን ደብዳቤ እኔ ማንሳት አልችልም። እናንተ ግን ይኸው ቀለበቴን ሰጥቻችኋለሁ። አዋጁን ጽፋችሁ አስቀይሩ። ሃማንስ ስቀሉት። አያችሁ፣ አስቴር
ጥያቄዋ የተመለሰላት ንጉስን ትሪት ያደረገች ማለት ከንጉስ ጋር የነበራትን ውይይት እንድታሸንፍ ያደረጋት ጠይቃ እንዳትከለከል የሆነችው የሞገስ መንፈስ ስለነበር። ሞገስ ካለብህ ጠይቃ አትከለከል። ሞገስ ካለብህ ጥያቄ ይመለስላል። ሞገስ ካለብህ ልመናክ ይሰማላል። እኔ ከሰው ብቻ እንዳይመስላችሁ እግዚአብሔርን ለመናችሁት እሺ የሚላችሁ በፊቱ ሞገስ ስታገኙ ነው። ሞገስ እኮ ተቀባይነት ነው። ለምሳሌ ምሕረት፣ ሞገስ፣ ጸጋ የተገናኙ ናቸው። አንድ ሰው እግዚአብሔር ምሕረት ሰጠው ከተባለ ጥያቄውን ሰማው ማለት ነው። ለምሳሌ ትዝ ይላችኋል ያ ዕውሩ የዳዊት ልጅ ሆይ ማረኝ 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 ብሎ ይጮሃል። ማረኝ ማለት ቴክኒክ ላይ ስማኝ 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 ተመልከተኝ ተቀበለው ጥያቄ ነው ማለት። እግዚአብሔር ጥያቄሽን የሚቀበለው የሞገስ መንፈስ ይኖርብሽ። እግዚአብሔር ፊት ሞገስ ካገኘክ ጥያቄ ይሰማል። በሰው ፊት ራሱ የምትፈልገው ጥያቄ እንዲመለስልህ ከፈለግ የሞገስ መንፈስ ማንቀሳቀስ ነው ያለብህ። የሞገስ መንፈስ መጣብህ ማለት ለጥያቄ መልስ የምታገኝበት መንገድ መጣልህ። አንድ ሰው አሜን አይለኝም? አስቴር ዊን ያደረገችው በሞገስ ነው፣ ግን ዊን ያደረገችው ጥያቄ ነው። እየጠየቀች እየተቀበለች እየጠየቀች እየተቀበለች እየጠየቀች እየተቀበለች። ሃማ የተገደለው ጥያቄዋ በጣም አኪሬሽንስ ነው። በጣም ሻርፕ የሆነ ጥያቄ ደሞም ሞገስ ያለበት ጥያቄ ነው። ተቃላ አንዳንድ ሰው ለመኗችሁ ለመስጠት የሚደብር ሰው አለ እኮ አይደለ? ብዙ እየለመናችሁ የማሰጡት ሰው ደግሞ ሌላ ደግሞ ገና ሲለምናችሁ አንተ ለምነህ እንካ ምትሉ ሰው እኮ አለ። ሌላ ለምኖ ለምንድን ነው መስጠት የደበረ ካልከኝ ሰውየው ላይ የሆነ ቆሌ ርቆታን ማለት እየለመንከው በቃ ደስ አይልም። አንዳንድ ሰው ታውቃለህ ምታው ይላል፣ እየለመነክ በለው ይላል፣ ሂድ ምናምን የምትለው አንደኛው ገና ከመለመኑ በፊት አንጀት ይሳሳለታል። ይሄ ሰው ያለበት ማለት ሞገስ። አንዳንዶቻችሁ ሰው ለምንድን ነው ጠይቄው እምቢ የሚለው ካላችሁ ሰው የጠየቃችሁ ሰው እምቢ እንዲላችሁ የሚያደርግ የሆነ ከሞገስ ውጭ ያደረጋችሁ ነገር አለ ማለት። ሞገስ ቅድም ብያችኋለሁ፣ ሞገስ ቁንጅና አይደለም። እሺ ሞገስ ቁንጅና ብቻ አይደለም። አስቴር በነገራችን ላይ ቆንጆ ነበረች፣ ግን ከቆንጆ ጋር የተወዳደረችው ቁንጅናዋን ግን እንዲቀበላት ያደረጋት እግዚአብሔር የሰጣት ሞገስ ነው። አየ ተቀበላት፣ ንጉስ እንዲቀበላት ነው ያደረጋት። ከዛ በላይ በነገራችን ላይ አስቴር ቆንጆ እኮ ነበረች። ንጉስ የሚያገባ ሴት ንግስት ኦፍ ኮርስ ቆንጆ ነች። ግን እኛ ከቁንጅና ጋር አይደለም ዋናው ጉዳይ። የአስቴር ቁንጅና አይደለም ያደነው እስራኤልን። የአስቴር በሞገስ የተሞላ ጥያቄ ነው እስራኤልን ያደነው። ንጉስ ቢወድ መልካም ፈቃዱ ቢሆን ሞገስ በፊቱ ባገኝ ጥያቄዎቿ ሻርፕና በሞገስ መንፈስ ግን የተነኩ ነበር። ጥያቄያችሁ እንዲሰማ ትፈልጋላችሁ? ሄዳችሁ ባዶ እጃችሁ መመለስ አትፈልጉ? የሞገስ መንፈስን ያዙ። የሞገስ መንፈስ ከመጣባችሁ ሄዳችሁ ባዶ እጃችሁን አትመለሱ። አየ ደገሰች ትልቅ ድግስ፣ በማግስቱ ተገኙላት። በማግስቱ በአንድ ቀን ልዩነት ስንት የለፋውን ሃማን በአንድ ቀን ልዩነት አሸነፈችው። በነገ ድግስ ጠረቻቸው። ነገ የሚባለው ቀን ላይ ተገኙ። ማለትም ነገ ለምሳሌ ሰኞ ቀን ተገኙ። ሰኞ ተገኝተው ከዛንስ ሰኞ ቀን የሃማ ቀብር ሆነ። በቃ አለቀ። ጠላት የፈለገ ሊታተር ይችላል፣ ሄዶ በር ሊዘጋ ይችላል፣ ሰዎች አውርቶ በር ሊዘጉብ ይችላል። ግን ያንተ ንግግር ተሰሚነት የሚኖረው ያንተ ንግግር የሰዎቹን ንግግር መዝኖ እንዲገኝ የሚያደርገው ጥያቄ በልጦ እንዲገኝ የሚያደርገው ያንተ ላይ የሞገስ መንፈስ ካለበት ብቻ። አሁን ብዙ ሰው አዋጅ ተገለበጠልኝ ካለ አዋጅ እኮ የሚገለበጠው ዝም ብሎ አይደለም፣ ጠይቀህ ነው አይገለበጠልኝ ብለህ። ታዲያ የሚገለበጠው እኮ ሰዎች ስላንተ ያሰቡትን በቃ ይገደል ብለው የነበሩ ሰዎች አይገደል ካሉ እኮ ንግግርን ጥያቄን ሰምተው እኮ። ስለዚህ የመጨረሻውን 3-4 ነገሮች ነገርኳችሁ። ሞገስ የመጀመሪያው ከእናንተ ብቃት ውጪ የሚያደርግ ኃይል፣ ከብቃታችሁ ውጪ ኃይል የሚሰጣችሁ ኃይል። ሞገስ ከሰው ችሎታ ውጪ የሆነ የእግዚአብሔር ጣልቃ ገብነት። ሞገስ ከእናንተ አቅም በላይ ውጤት የሚሰጣችሁ መንፈስ ነው። ሞገስ ዛሬ ደግሞ የተማረው ሞገስ የጠየቃችሁ ጥያቄ የምትቀበሉበት መንገድ። አሜን። እግዚአብሔርን ሞገስ ስጠኝ በፊትህ በሉ፣ ተቀባይነት ላገኝ። አሜን አትሉኝ? የጠየቁትን ልመናዬን ስማ። አንድ ሰው ጨዋ አሜን ይበለኝ። አረ ደግማችሁ አሜን። ስለዚህ የሞገስ መንፈስ ካለባችሁ የሁሉ ብዙ ሌሎችም እናውጣ ብንል ከመጽሐፍ ቅዱሳችን ብዙ ትምህርት ማውጣት እንችላለን። ግን እነዚህ 4 ነገሮችን ይዛችሁ ጸልዩበት። እግዚአብሔር መልካም ያደርግልናል። እንጸልዩላችን። እግዚአብሔር መንፈሱ እንዲልክልን ዛሬ የሞገስ መንፈስ እንድንቀበል ማለትም ሞገስ እንድንቀበል። ሞገስ መንፈስ ነውና የሚያርፍ መንፈስ ስለሆነ እግዚአብሔር የሞገስ መንፈስ እንዲሰጠን ትንሽ ደቂቃ እንጸልይ። ከዛን አብረን በዘይት እንጸልያለን። ከዛን እንጨርሳለን ፕሮግራማችንን። ግን ሞገስ መንፈስ ነው። በህይወታችሁ ላይ እንዲያገኛችሁ ይሄን መንፈስ ለምኑት። ሲጌታ ጠይቆ ባዶ መከልከል፣ ጠይቆ ለምኖ ባዶ መከልከል፣ እየጠየቁ መልስ አለማግኘት፣ ብዙ ለምኖ ባዶ ሆኖ መገኘት። ሞገስ መንፈስ እየሰራ ሲሆን ግን ጠይቃችሁ አትከለከሉም፣ ለምናችሁ አትከለከሉም። የለመናችሁትን ነገር እንድታገኙ ያደርጋችኋል። በእያንዳንዳችን ላይ እግዚአብሔር የሞገስ መንፈስ እንዲያፈስልን
አያችሁ የማይጠበቁ ትልልቅ በሮችን የማይጠበቁ ትልልቅ ሰዎች በህይወታችሁ ላይ እንኳን ይሆናሉ ብላችሁ ማጠበቁ አገኛቸዋለሁ ብላችሁ ማጠይቋችሁ ሰዎች ማታስቧቸው ሰዎች የጠየቃችኋቸውን ነገር የናንተን ነገር ለማድረግ የናንተን ነገር ለማሳካት እንዲተጉ የሚያደርጓቸው በእናንተ ጉዳይ ላይ ልባቸው እንዲያስብ እንዲጨነቅ የሚያደርጋቸው የሞገስ መንፈስ ሞገስ በህይወታችሁ ላይ ሰራ ማለት ምን ያርግላችኋል መሰለ ያልጠበቃችሁ ሰው ስለናንተ ሲታተ ስለናንተ ሲደክም ስለናንተ ብዙ ሲሯታ ያላችሁ ለምን ካላችሁ እናንተ ምንም እግዚአብሔር በሞገሱ ከፍ ያርጋችሁ በሞገሱ ይንካችሁ በሞገሱ ይንካችሁ በሞገሱ ይንካችሁ በሞገሱ ይንካችሁ አረ ለምን አንድ ሰው ጫው አሜን አይለኝም በህይወታችሁ ላይ ከየትኛውም በላይ ከፍ የሚያደርጋችሁ ያልጠበቃችሁትን ትልልቅ በሮች የሚሰጣችሁ የሞገስ መንፈስ በኢየሱስ ስም ያገኛችሁ መንፈስ ቅዱስ እጅን ዘርግተን ለእያንዳንዳችን ይህን መንፈስ እንድታካፍለን በጌታ በኢየሱስ ስም ጸልያለሁ ለእያንዳንዳችን የሞገስ መንፈስ እንዲፈስብን የሞገስ መንፈስ እንዲያገኘን